ስጋ ሰጥተሽኝ እኮ የሰጠውሽ እንደሆነስ መልስሽ አታስገቢው? ጠፍቶ ቢሆን አጠፋሽ ነበር። እሺ እናንተ ለምን እንደሆነ ባላውቅም ሁሉም ነገር ምንድነው? የተሾመና የቤዛ መመለስ አናዶት ብቻ። በዛ ላይ ደግሞ አክስቴ በጥፊ መታችሁ እንዴ? ለምን? የቤዛን ሆስፒታል መግባት መደበቃችንን ተሾመ ደውሎ ነግሯት ነው። ሄሎ ሄሎ፣ አሸብር ፀሐይቱ ደርሳብናለች። የጥቃት ሰይፋን መዛለች። ስለምን ሰይፍ ነው የምታወሪው? ልጄን ገላት ነበረ። ይኸው እኛ ሳንሰማ ሐኪም ቤት ነበረች። ይኸው በደረሰባት ጉዳት ምንም የምታስታውሰው ነገር የለም። ምን ይገትርሻል? አንቺው እንጂ አይዞሽ አይዞሽ፣ እንኪ ታጣቢው፣ እንኪ አይዞሽ። ምን ሆነሽ ነው? ማለንኩም አዙሮኝ ነው። አዙሮኝ? ብቻሽን ነበርሽ? አሁን መራመድ ትችያለሽ መሰለኝ። ልሸኝሽ? ችግር የለም ራሴ ሄዳለሁ። አንተ ሂድ። አረ ጣጣ የለውም፣ ምን ይሸኝሻለሁ። ነይ 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 ነይ፣ ግድ የለም ነይ። ሲመስለኝ የርክክብ ሰዓታችን ደርሷል። ያንቺ ደማ ያው አመሰግናለሁ መስፍንዬ። ስላወቁ ብቻ እንዴት ደስ እንደሚለኝ ታውቃለህ? በጣም ደስ ብሎኛል። እውነቴን ነው የምልሽ። የዚህን ሰውዬ አድራሻ ለማወቅ ደጅ መጥናት የማልፈልጋቸው ሰዎች ጋር ሄጃለሁ። ማናገር የማልፈልጋቸውን ሰዎች ለማናገር ተገድጃለሁ። ምክንያቱም ሰውየው ፖለቲካው ስለነበረ አድራሻው ሚስጥር ነው። እኔ ጀግናው አደረኩት። ይህ ሁሉ ለማን ብዬ ይመስልሻል? ለእኔ በልጅነት ለተገፋችው ለተገደለችው ጓደኛህ ብለን የቀሙኝ ብዙ ነው። የነጠቁኝ ባሌን፣ ልጄን፣ ህይወቴን ጭምር። ያንን እንዳስመልስ ስለረዳኸኝ በጣም አመሰግናለሁ። ምስጋና እንደሆነ ኪስ አይገባ። ኪስ የሚገባ ነገርማ አምጥተህልኛል። ከዚህ ውጭ ያሉት አንተን አይመጥኑ። ትምጣ እንዴ ልጅቷ? አይ ቆይ ለጊዜው አንቺ ጋር እሷን የፈለግናት አንድ የፖለቲካ ሴል አለ፣ እሱን ለማጥመድ። ኦኬ፣ ከህፃን ጋር ሲዛለል ብላችሁ ልታጠምዱት? እሱ ሚስጥር ነው። መንጠቆ ላይ የተሰካች አሳ አበያት። እድለ ቢሱ አሳ ማን ነው ታዲያ? ኦልሬዲ ፕሮጀክቱ ተነድፏል። አክተሯ ናት ወሳኟ። ገብቶኛል። አያሳስብህ። ያው እረኛና በግ ሆነን እንቆያለን። ተዝናኑ፣ እኔ እከፍላለሁ። እናመሰግናለን። ምንም እንዳታስብ።
ከሷ ውጪ ይሄን ሊያደርግ የሚችል ማንም ሰው የለም። ቆይ አንቺ እሷ መናገር ያልፈለገችውን አንቺ ከየት አምጥተሽ ነው የምታወሪው? ቆይ ቤዛዊትን በዚህ ልክ ሊገላት የሚፈልግ ሰው አለ ነው እንዴ የምትለኝ? የኔ ልጅ እኮ ሰው ጋር አትደርስ፣ ለማንም ክፉ አይደለች። ብታምንም ባታምንም ይሄ ፀሐይቱ ስራ ነው። እመነኝ ደርሳብናለች። ለማንኛውም ነገሮችን ከተለያየ አቅጣጫ መመልከት አይከፋም። እኔም ያኔ ሳልገለው ለዛች መሸተኛ ዘውዲቱ የሰጠሁትን የፀሐይቱን ልጅ ለማግኘት ሙከራ እያደረኩ ነው። እሱ ጥሩ ነው። ምናልባት በህይወት ከተገኘ ይቅርታ ልታደርግልህ ትችላለች። ማለቴ ይቅርታ ልታደርግልህ ትችላለች። የዛሬ ልጆች ራሳቸው እንዴት መቆጣጠር እንዳለባቸው ያውቁ። ልጅሽ ራሷን ለማጥፋት ሙከራ አድርጋ አልሳካ ብሏት ቢሆንስ? ቆይ አንተ የፀሐይቱን መመለስ ይሄን ያህል ተጠራጥረህ እንዴት የራስን ግምት ማመን ቀለለህ? ምክንያቱም ልጅሽ ከዛ ተሾመ ከሚባለው ከይሲ ልጄ ጋር ተጣልታ ቤትሽ መምጣቷን ነግረሽኝ ነበር እና በሱ ብስጭት ራሷን መጉዳት ፈልጋ ቢሆንስ? እንግዲህ እኛን ራሳችንን መታ እስከምገለን እንጠብቅ እንጂ እስካሁን የሆነብንን ነገርማ ማመን ቸግሮናል። እንግዲህ መሆን ያለበት ነገር ሁሉ ይሆናል። ዋናው ነገር የኛ መረጋጋት ነው። ያው እንደነገርኩሽ እኔም ወደ ድሮ ስራዬ ተገድጄም ቢሆን እየገባሁበት ነው። አንቺ ብቻ ተረጋጊ። የደረስኩበትን ነገር አሳውቅሻለሁ። እሺ እንግዲህ ንገረኝ ያገኘውን ነገር። ተጫውቺ። እኔ የምልህ ትናንት ደግፈሻት የነበረችው ልጅ እንዴት ሆነች? እኔ እንጃ ብራዘር፣ ኧረ እኔ አላውቅም። አታውቃትም እንዴ? ማወቅማ አውቃታለሁ፣ ግን ያን ያህል ብሎና ዮኒ አሃ ሸምሰዲን ሸምሰዲናት በል አንተ ልጅ። ሸምሱ ነው ስሜ አላልኩም ወይ? እሺ ሸምሰዲን፣ እዚህ በኋላ እንልህ። እኔ የምልህ ምንድነው ወረቀት ይዘህ የምትዞረው? ነሲ ኔትወርክ ወሬ ታመላልሳለች ምናምን፣ እሷ ፊት አታወር ወሬ ምናምን ይባላል እንዴ? አዎ ወቋት እንዴ? ኧረ በጣም ወዳጅ ነን እኮ፣ በደንብ ነው የማውቃት። ምን ባክህ፣ የሆኑ ማፊያዎች ጫካ ውስጥ አንጋርጓት ልጇን ወስደው እሷን አንቆጥሏት ሄዱ እኮ። ኧረ እባክህ። አዎ በእናትህ። እና አሁን እንዴት ናት? አሁን ደህና አይደለችም። እስቲ ልጇን ለማስመለስ መዋጮ እያሰባሰብ ነው። በተቻላችሁ ያላችሁን ወጣ አድርጉ። ኧረ ምን ጣጣ አለ ብራዘር? እሺ ለመሲ በቃ እንኪው። እሺ ዮኒ፣ አንቺ ግን ብትመጪ ደስ ይለኛል። ኧረ እመጣለሁ፣ ግዴታዬ ነው እመጣለሁ። ስትመጪ ደውይልኝ። እሺ አባቢ። ኧረ ምስኪን ልጅ ናት እኮ በእናትህ። ምን አይነት ክፉ ሰው ነው ያጋጠማት? አረ እንኳንም አለፈላት። እቴ ሞት ሳላ አይደል እንዴ? አልሰማህም እንዴ? እነሱማ እኮ እንድትሞት ነው ጥለዋት የሄዱት። ፈጣሪ ያተረፋት እንጂ። አረ እንኳን አተረፋት እንጂ ከነዳ
ከነ አንድ ነገር ሳትከፍል የሆነ ነገር ብትሆን ኃጢአትም ነው እኮ የሶዳ ሳይከፍል። ኧረ እንኳን አተረፋት አላህ አግኝቷታል። አተረፋትስ ካንተ ዱቤ ወስዳለች እንዴ? ያው እሱ ዱቤ አትበለው አለባት፣ ግን ስትነሳ ትከፍላለች። ስንት ብር ነው ያለባትሽ? ልትከፍልላት ነው? አዎ ስንት ብር ነው ያለባት? 300 ብር ነው፣ ግን ስትነሳ ትከፍላለች። ምን የት ይሄዳል? የኛው ናት መሲ፣ የኛው ናት። የት ይሄዳል? እንካዩ ይህ ከከፈልከው ምን ይደረጋል? እሱ ከዚህ በኋላ ዱቤ የለባትም። እሺ ከዚህ በኋላማ ምን ዱቤ አለባት? አላህ ያትርፋት፣ አላህ አፍ ያርጋት። አንተ ማፊያ ሁን። እንደዛ መንገድ ላይ ጥዬሽ ከሄድኩ በኋላ በድጋሚ የምንገናኝ አልመሰለኝም ነበር። አረ ችግር የለም። መጀመሪያም ከመንገድ ላይ አልነበር ያነሳኸኝ? እዛው ብጥለኝም ችግር የለም። አረ እኔ አንቺ መጣል አልፈልግም፣ ማንሳት ነው የምፈልገው። እኔን ብቻ እንድታየኝ ነው የምፈልገው። እኔና አንቺ። ይኸውልህ ምን መሰለክ፣ እኔ ነገሮች ፍጥን ሲሉ ደስ አይለኝም። አንተ ደግሞ እንደማይክ ችኩል ነገር ነህ መሰለኝ። ሜቢ ያው ምናልባት ለማንኛውም አሁን ባለን ነገር ደስተኛ እንደሆንኩ እንድታውቅ እፈልጋለሁ። ነገር ግን የግንኙነታችንን ፍጥነት እኔ ነኝ የምወስነው። በሱ ትስማማለህ? ለምንድን ነው ከሌሎች ጓደኞችሽ ጋር ወርደሽ ማትጫወቹ? እዚህ መሆን ፈልገሽ ነው? አይደለም። እና እቤትማ አይቻልም። እናትና አባትሽ ስለማይፈልጉሽ ነው እኔ ጋር የመጣሽው። ሸጠውሻል። እናትና አባትሽ ካንቺ ይልቅ ገንዘብ በጣም ስለሚወዱ ነው የሸጡሽ። ከዚህ በኋላ እጣ ፈንታሽ በገንዘቡ ንብረቱ ላደረገሽ ሰውዬ ብቻ። ያ እንደውም እዛ መጠጥ ቤት የነበረው ሰውዬ ለሱ ነው የሸጡሽ። እስከዛ ነው ያለው። እናትሽ ወይም አባትሽ የመሆን ፍላጎት የለኝም። ጓደኞች ግን መሆን እንችላለን። ከኔ ጋር ጓደኛ መሆን አትፈልጊም? መልካም። በያሁን ሳሎን ነይና ምግብ እንበላለን። ከሌሎቹ ጋር አይደለም፣ ከኔ ጋር እኮ ነው። ተሾመ ለምንድን ነው የማሰማኝ? እየነገርኩ እኮ ነው፣ የምሬን ነው። እኔንም ራሴን አስተውኝ ነው እሷን የወሰዷት እያልኩ ነው። እነማን ናቸው በጠራራ ፀሐይ ሕፃን ልጅ ከእጅሽ ላይ የሚነጥቁት? እኔ አላውቃቸውም። ያሰብነው ነገር ሁሉ መበላሸቱ ሳያንስ በማንኛውም ሰዓት ሊፈነዳ ይችላል። ቆይ አንተ የኔ ደህንነት ምንም አያሳስብህ? አንቺ እንዴት ይሄ አደጋ አይታይሽም? እኔ አላውቅም። በቃ ተጨማሪ ህመም አትሁንብኝ። አሁን መፍትሄ ይሄ መልስ አይደለም። ይኸውልሽ መፍትሄ ሄሎ አንሳው። አይ አስቸኳይ አይደለም፣ ማውራት ትችላለህ። ይቅርታ፣ ቆይቼ ልደውልልህ? ናቲ፣ አይቻልም። አሁኑኑ አናግረኝ። አሁኑኑ ነው ማውራት የምፈልገው። አይመቸኝም፣ ከሰው ጋር ስለሆንኩ ነው። ቆይቼ ልደውልልህ? አሁኑኑ አናግረኝ እያልኩ ነው። አንተ ሰውዬ ደሜን አታፍለው። እሺ የኔ ጌታ፣ እሺ አባቴ።
ሄሎ ስራ ከነበርኩ ሞራችን ነበር። አይ የስራ ሰዓት የስራ ሰዓት ነው። የኔና አንቺ ሰዓት ደግሞ የኔና አንቺ ሰዓት ነው። ታገኝ እስቲ ዋንጭላት። በደንብ ጠጪ። አደራ ከባድ ደግሞ ገርጥተሽ ከኔ ሰው ጋር እንዳታጣይ። ቢ ቲቢ እንጂ ቢ አሁን ዝም ብለሽ እኔን ከማየት ብትበይ አይሻልሽም? እኔ እዚሁ ነኝ፣ የት ሄድብሻለሁ? ቢና በደንብ ታይኛለሽ። ቢ ስለዚህ የሰጠኝ አድራሻ ጋር በቀጥታ ብሄድ አገኛታለሁ ማለት ነው? ተባረክልኝ የኔ ልጅ ተባረክ፣ ብርክ በልልኝ፣ ተባረክ። እሺ ቻው ቻው። ተመስገን አምላኬ፣ ተመስገን ፈጣሪ። እሰይ ምንድን ነው ያልሽው?